ዝርዝሩን ስናገር ሁላችሁም በቀስታ ይህንን ቴክኖሎጂ መቀበል ትጀምራላችሁ። ስካይቲዩብ ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር የቻላችሁትን ሁሉ እንድትተባበሩን እንጠይቃለን። ወደ ጉዱ ስንቀጥል የምታዩዋቸው እነዚህ እንግዲህ ሰው አያስፈልገንም እያሉ ነው። ሴትም ይሁን ወንድ ፍቅረኛ ሮቦት እየተሰራ ነው። መሰራቱ ብቻ ሳይሆን ሰዎች እየገዙና እየተጠቀሙባቸው ይገኛሉ። በይበልጥ ደግሞ ሴቶችን ነው እያፈሩ ያሉት ፋብሪካዎቹ። ይህም የሆነበት ምክንያት ሴቶች ይበልጥ እየተሰሩ ያሉት ማለትም በኤአይ ጄነሬት ቪዲዮ የሚደረግባቸው አፕሊኬሽኖች እንዳለ ተጠቃሚዎቹ ወንዶች ናቸው አለ። ምክንያቱም ቼክ ሲያረጉ የጎግል አድሬሳቸው የወንዶች ሆኖ ነው የቆያቸው። ስለዚህ ምን ያህል ሪል ሰው ሳይሆን የሚፈልጉት ወንዶች ሮቦት ሴት ካገኙ እንዲህ እንደምናየው ማለት ነው የምታበስልላቸው ሚስት የምትሆንላቸው እንዴት እንደሚያረጉ በግልጽ ባላቅም ግን ሁሉ ነገር ታሟላልናለች ሮቦቷ ብለው ስለሚያስቡ የሚቀርብን ከሴቶች ከሰው ሴት ማለት ነው ጭቅጭቋ ብቻ ነው ብለዋል ወንዶች ማለት ነው እንደምናያለ ነው። ስለዚህ ሮቦቶች የተሰሩበት ወይ የተፈጠሩበት ምክንያት ግልጽ እየሆነ የመጣ ይመስላል። እናም ብዙ ሰዎች ግን የተረዱት አይመስለኝም። ምክንያቱም በሰለጠኑ ዓለማት ብዙ ሮቦቶች የሚሰሩባቸው አካባቢ እነሱን ለመምሰል የሚጥሩ በጣም ብዙ አሉ። ስፔሻሊ ሴቶች ማለት ነው። እቺ አሁን የምናያት ሰው ናት ማለትም ሮቦት ሳትሆን ሮቦት መስላ ግን ሰው ናት። ምን ያህል ደሞ ውስጥ እንደገባን የሚያሳየው እነሱን ለመምሰል የኔ ያህል መፈለጓ። ስለዚህ ሰዎችን እንደዚህ ያረጋች በሮቦት እንቅስቃሴና ስታይል ታስደነግጣይ ወይ ደግሞ ታዝናናለች። ይሄ ማለት በተዘዋዋሪ ልጅቷ የድርጅቱ ልትሆን ትችላለች። ሰዎችን ከሮቦቶቹ ጋር የሚያቀራርቡበት መንገድ ነው ማለት ነው። ሰው በኖርማል እንደዚህ ለምዳቸዋል። ከዛ በኋላ ሮቦቶቹን አይፈራም፣ ይበልጥ ያውቃቸዋል። ከዛም ይገዛቸዋል፣ ይጠቀማቸዋል ማለት ነው። ሞር የሚቀራረቡበት መንገድ ይፈጥራሉ ማለት ነው። በእንደዚህ መልኩ ይሄ አንድ የሰው ማጥፊያ ስልት ማለት ነው። ሮቦቶቹን ሰው ለሰው እንዳይቀራረብ የሚያረጉበት መንገድ ማለት ነው። ሮቦቶቹን ሰው ይገዛል፣ ሰው ከሰው ይቀርና ሰው ከሮቦት ጋር ይጋባል ማለት ነው። ስለዚህ የሰለጠኑ ሀገራት ወይ ዓለማት የምንላቸው ምንም ነገር ሳያቀዱና ሳያስቡ እንደማያረጉ ማሳያ ነው። ስለዚህ ቀጣዩ ጊዜ ሰው ለሰው ስራ አጣ ምን አጣ ሳይሆን ሚስት አጣ ባላጣ የሚባልበት ጊዜ ሊሆን ነው ማለት ነው። ኑ ይሄንን ጉድ ስሙ። በሚመጡት አመታት ሁሉም ምልክቱን ሊቀበሉ ይገባል። በእንድምታ ምልክቶቹን ጀምረናል። ሁላችሁም ስለ ምልክቱ ታውቃላችሁ? ካላወቃችሁ እባካችሁን ራሳችሁን አስተምሩ። የአውሬውን ምልክት የሚቃወሙትን መግዛትም ሆነ መሸጥ አይችሉም። ለማኝ ይሆናሉ። ከሲስተሙ ቆርጣችሁ አውጧቸው። ያ ንጹህ ደስታችን ነው። ብልጥ የሆኑት በዚህ ምልክት ወንድማማቾች ነን። እኛን ማንም አይቆጣጠረንም፣ እኛ እንቆጣጠራቸዋለን እንጂ። የምልክቱ ኮኔክሽን ከኤአይ ቀጥተኛ ኮኔክሽን ነፃ ፍላጎት ኮኔክሽን አልጎሪዝም ጋር ነው። አሁን እንደምታውቁት ሰው ነፃ ፍላጎት አለው፣ በእግዚአብሔር የተሰጠው ነፃ ምርጫ አለው። ያም ምርጫ ምልክቱን አንዴ እኛ ከሰጠነው በኋላ ፍላጎቱ በእኛ ይወሰናል። እያንዳንዱ እንቅስቃሴውን እንቆጣጠራለን፣ ሰውነቱን፣ ገንዘቡን። ውሳኔው 24/7 ሞኒታይዝ እናደርጋለን። የሱን አምላክ ቦታ እኛ እንይዛለን። ማዕከላዊ ኮምፒውተሮች የሱን እያንዳንዱን መረጃዎች ይሰበስባሉ። ከሱ ስማርት ስልኮች ወደ ማርኩ። ዝርዝሩን ስናገር ሁላችሁም በቀስታ ይህንን ቴክኖሎጂ መቀበል ትጀምራላችሁ። ስለዚህ በጊዜ እንንቃ እላለሁኝ። እነሱ የሚያደርጉትን ሁሉ መድከም ሳይሆን ልብ ብለን በማስተዋል የሚያስፈልገን መምረጥ ይኖርብናል። ወጣቶች በተለይ በዚህ ጉዳይ እንዳንሸወድ አደራ እያልኩኝ ሰብስክራይብ በማድረግ እንድትተባበሩኝ ጠይቃለሁ። እንዲሁም ላይክ እና ኮሜንት እንዳይረሳ። አመሰግናለሁ።